እኔም የኔ ጥያቄ ዛሬው ዋናው መልእክቴ አማኝ መሆን በምን ይታወቃል? ወንድም አለ አማኝ መሆንሽ በምን ይታወቃል? ከበፊቱ ከድሮ ማንነትሽ ካልተቀየርሽ አሁን ይሄን ነገር ማስተካከለ ከሆነ መቁጠሪያ እየጣልን ገና በምህላ ልንጠይቅ መየታችን ስላድማ አውጥተን ፍረጅ አንቺ ፍረጅ ብለን አንተም ምክንያቱም ታሪካችን ተቀብሯል። ማርያም ታታሉ ምትደፋሻቱ ድሮም የጠነከረ ነገር የለህም። አሁን ያጠፋዋል፣ ይቀስፋዋል። ሁለቱንም እናጠፋለን ብለዋል። ያቺን ማሆይ እናትን በማርያም እመቤታችን ማርያም ትዘቀዝቅልናለች ብለዋል። አይሮፕላን ማረፊያ ጠብቀው ካህናቱ ሲገቡ ግለሰቦች ይሰድቧቸዋል፣ እንደውም ሊደበድቧቸው። እዚህ ላይ እንደማታ ገንዘብ ልሰበስብ ነው። ዶርበት ምንም የፈጠረ መድኃኒዓለም ሁሉ ሲጨፈጨፍ ነበር። ያ ሁሉ ክብርና ዝና ቀረና የመጨረሻው ዘመን እናንተ ካባ ብትለብስ ሱፍ ብትደርብ የሚያዋጣ የሚያስከብር ከክርስቶስ ኢየሱስ ጋር ያለ ሪሌሽንሺፕ ብቻ ነው። መድኩን የሚባል በጣም ኃይለኛ ኦርቶዶክሳዊ አለ። ሽንጡን ገትሮ ጧትና ማታ የሚከራከር ጳሳቱን ጸያፍ ገመና አወጣለሁ እያለ ያዙ ይልቀቁኝ ሞቻለሁ። አለቃው ሄዶ በቤተ ክርስቲያን ስም እየተበደረ ነው። 400,000 ብር፣ 2 ሚሊዮን ብር፣ 6 ሚሊዮን ብር እየተበደረ ነው በቤተ ክርስቲያን ስም። አለቃው እዳውን የተበደረውን እድ ከበላ በኋላ ጥሎት ነው የሚሄደው። ስለዚህ ቤተ ክርስቲያን አሁን ነገር ብድር አለቃው ተበድሮኛል እየተባለ ለሐራጅ ልትቀርብ ነው። ይሄንን መልእክት ከሰማ ቶሎ ብለህ ተሯሩጠ በጌታ ኢየሱስ ጉያ ግባ። አምልጥ ወንድም አለም እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። እንዴት ናችሁ? እንዴት ከረማችሁ? የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። የአገልግሎቴ ትኩረት በተለይ በመጨረሻው ዘመን እየተቃረበ መሆኑን የሚያሳዩ በተግባር የምናያቸውን ድርጊቶች ከእግዚአብሔር ቃል ጋር በመመዘን በመንፈስ ቅዱስ በመመራት ትውልድ ለማንቃት ነው። ጆሮ ያለው ደግሞ ይሰማል። እንግዲህ እኛ እግዚአብሔር በሰጠኝ ጸጋ የምችለውን አደርጋለሁ። ሌላው እንግዲህ የእናንተ ፋንታ ነው። ተመልካቾቼ ባካችሁ ሼር እና ሰብስክራይብ አድርጉ። መልእክቴን ለብዙዎች እንዲደርስ መቼም ለትውልድ የማይጠቅም መልእክት በጣም ብዙ ተመልካች አለውና ሁሌ እገረማለሁ። እናንተ በጣም ነው የምገረመው። ለትውልድ የሚጠቅም መልእክት ምንም ተመልካች የለውም። በጣም ተራ የሆነ ነገር ብቻ ከወዲያ ከወዲህ ደግሞ የሰው መልእክት ቀነጫጭበው የሚያቀርቡት ብዙ ተመልካች አላቸውና የትውልዱ ልብ የት ጋር እንዳለ በዚህ አጋጣሚ እያየን ነው። ለማንኛውም በዛሬ አገልግሎቴ የተለያየ ሐሳቦች አነሳለሁ። አጭር ጸሎት ላርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ስላደረክልን ምሕረት ቸርነት ሁሉ እናመሰግናለን። በዚህ ሰዓት ደግሞ ጌታ ሆይ ቃል ሰጥተ መልእክት ሰጥተ ስለላከኝ ጌታ ሆይ ያንተ እጅ ያንተ ፈቃድ ነውና ጌታ ሆይ አመሰግናለሁ። መንፈስ ቅዱስ አግዘኝ። የሰሚዎች ጆሮ ደግሞ ይከፈት። ሰምተን ደግሞ እንድንለወጥ እርዳን። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጊዜና ሰዓቱን ላንተ አሳልፍ የሰጠው አሜን። እግዚአብሔር ይባረክ። እንግዲህ የእግዚአብሔር መልእክተኛ ከመሆን ውጪ ደስ የሚያሰኝ ነገር የለም በዚች ምድር ላይ። በዛሬ መልእክቴ መጀመሪያ ቅድሚያ ዳርግና አሁን መልእክቴን ከማስተላለፌ በፊት የጫንኳት ሴትዮ ከያው ካኪም ቤት ነው ማነሳቸው። ካኪም ቤት ነው ያነሳዋትና ነጭ ነች። ከዛ ልክ መኪናው ስትገባ በቃ ዛሬ ንስሐ መግባት አለብኝ አለች። ምንድነው አልኳትና አይ 43 ዓመቴ ነው የ20 ዓመት ልጅ አለኝ እና እርጉዝ የሆንኩ መስሎኝ እርጉዝ ቼክ ለማድረግ ዛሬ ቀጠሮ ነበረኝ እርግዝናዬን ለማረጋገጥ እና እርግዝና የለም ባሉኝ ብላ በጣም ተደስታለችና በጣም ተደስታለች። እግዚአብሔርን አመሰግናለሁ ምናምን አለች። ነገር ግን ይሄኛው ጥሩ ዜና ሆኖ ደግሞ በአንድ በኩል ደግሞ ማጸኒን ቼክ ሲያደርጉ ምናልባት ካንሰር ሊሆን የሚችል ችግር አለ አሉኝ አለች። ኤኒዌይስ ከዛ በቃ ዛሬ ቀንሽ ነው ባለ ትዳር ነሽ ያልኳት አይደለሁም አለች። እኔና ልጄ ነን የምንኖረው አለች። ስለዚህ እርግዝናው ትክክል አልነበረም ማለት ነው። በትዳር ውስጥ ካልመጣ እርግዝናው ትክክል አልነበረም። እግዚአብሔር ደግሞ ልጆች የእግዚአብሔር ስጦታ ናቸውና እግዚአብሔር የማንፈልገውን ስጦታ አይሰጥም። የምትበሳጭበትን ስጦታ አይሰጥም።
እና በዚህ አጋጣሚ ደግሞ አሁን ስለ ካንሰር ስለነገሩሽ በጣም ደንግጠሻል። እርግዝና ስላልሆነ ደግሞ በጣም ተደስተሻል። ስለዚህ አሁን እንዳልሽው የንስሐ ጊዜሽ ነው። በቃ በንስሐ ወደ እግዚአብሔር መመለስ ነው። ጌታ ብዙ ነገር አድርጎልሻል እና አሁን ተረጋጊ ይልሻል አልኳት። ተረጋጊና ሪዩናይት አድርጊ ከአባትሽ ጋር ንስሐ ግቢ፣ ታረቂ፣ አዲስ ህይወት ጀምሪ። አለበለዚያ በዚህ አሁን በሄድሽበት የህይወት መንገድ ወደፊት የምትራመጂበት የለም፣ በቃ ተዘግቷል። ብሎክ ነው። ከዚህ በኋላ አዲስ መንገድ፣ አዲስ አቅጣጫ ጌታ ይሰጥሻል አልኳት። በጣም አለቀሰች፣ በጣም ተደሰተች። ይሄ ትክክለኛ መልእክት ነው የነገርሽኝ አለች እና በቃ ካርዴን ሰጣት። ቤተክርስቲያን እሁድ አብረን እንሄዳለን፣ መጥቼ ፒክ አድርግሻለሁ ብያት አንድ ወንጌል ተሰራ። ከዛ በፊትም ሌላ ነበረኝ። በቃ ጌታ ነፍሳትን መድረስ ያለበትን እየደረሰ ነው በእኛ ተጠቅሞና ከዚህ በላይ ምን ምስክርነት አለና ጌታ ክብሩን ይውሰድ። በእኛ ሊሰራ የወደደ ጌታ ክብሩን ይውሰድ እላለሁ። እግዚአብሔር የተባረከ ይሁን። የዛሬ ዋናው መልእክቴ አማኝ መሆን በምን ይታወቃል? አማኝ መሆናችን በምን ይታወቃል? ይሄ በጣም ትልቅ ጥያቄ ነው። አንድ ሰው አማኝ መሆኑ የክርስቶስ ተከታይ መሆኑ በሆነ ነገር መታወቅ አለበት፣ በተግባር መታወቅ አለበት። ምክንያቱም የዳነ ሰው ክርስቶስ ኢየሱስን የተቀበለ ሰው በህይወቱ ለውጥ ያመጣል። ጌታን ተቀብያለሁ ብሎ ለውጥ ያላመጣ ሰው በአሮጌ ማንነቱ የሚመላለስ ሰው አልዳንም ማለት ነው። ስለዚህ የመዳን ምልክቱ በስራ ይገለጣል። ዛሬ ይህንን ነው ማነሳውና ማንም ሰው ለመዳን ከሁሉ በፊት ማመን አለበት። ያላመነ ሰው አልዳንም። ስለዚህ የመዳን መንገዱ እምነት ነው። ሰው ሚድነው በማመን ብቻ ነው። በክርስቶስ ኢየሱስ አዳኝነት በማመን ነው። ሮሜ 10:9 ላይ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። ይህ የእግዚአብሔር ቃል። ቁጥር 10 ደግሞ ሰው በልቡ አምኖ ይጸድቃል እና በአፉ መስክሮ ይድናልና ይላል። ሰው ለመዳን ስራ ሳይሆን ማመን ነው የሚያስፈልገው። አንድ ሰው አመነ ሲባል ከእግዚአብሔር ጋር ግንኙነት ፈጠረ ማለት ነው። የእግዚአብሔር ልጅ ሆነ ማለት ነው። አመነ ሲባል ዳነ ማለት ነው። የዘላለም ሕይወት አገኘ ማለት ነው። መንገዱ አንድ ብቻ ነው፣ የመዳኛው መንገድ ይኸው ምንድነው? በክርስቶስ ኢየሱስ ማመን ብቻ ነው። በልቡ አምኖ ባፉ ሲመሰክር ማለት ነው። እግዚአብሔር ምስክሬ ነው። እግዚአብሔር እንደ ሀገር በእኛ ላይ ነው፣ አሁን በኢትዮጵያውያን ላይ ነው፣ በተለይ በቤተ ክርስቲያን ላይ ነው። በአማኙም ይሁን በኦርቶዶክሱ፣ በተለይ በኦርቶዶክሳውያን ላይ አሁን እያንቀጠቀጠ ነው። ኦርቶዶክሳውያንን ከላይ ነው የጀመረው፣ ደግሞ ጳጳሳቱን ጭምር። ምንድነው ብትሉኝ በዚህ በለንደን ባለፈው ጊዜ የምታስታውሷቸው አቡነ ገብርኤል ማርያም ቤዛ አይደለችም ያሉት እንደለመዱት እንደው ጥላ ሁሉ ቀርቧል እኮ ለንደን ኤርፖርት ገጭ። እንደ ድሮ አይደለም አባቴ፣ ዘመኑ ተቀይሯል። አሁን መከበር ያለው በክርስቶስ ኢየሱስ በማመን ብቻ ነው። ካባ በመደረብም አይደለም። አሁን እግዚአብሔር የተነሳው በጳጳሳቱ ላይ ነው፣ ከላይ ነው የጀመረው። ለምን? ልጄን ኢየሱስ ክርስቶስን ሸፍናችሁታል። ልጄን ሁለተኛ አድርጎ ክብር የለም። አሁን ለንደን ሲገቡ ተቀባይ አለ፣ ባለጥላ፣ ሌላ ደግሞ ተቀባይ አለ። እኔ መቼም ይሄንን አልደግፍም። አባቶችም ይሳደብ። ለነዚህ ሰዎች የጠበቃቸው ስድብና ስድብ ብቻ እኮ አይደለም፣ እየገፏቸው እየናቋቸው፣ አንተ ገዳይ፣ አንተስ ጄኖሳይድ፣ አንተ ምንትስ፣ እንደዚህ አይባልም። የኢትዮጵያውያን ውርደት ዓለም ጥሶ ሄዷል። ዛሬ በአደባባይ ሲዋረዱ ማየት በጣም ያሳዝናል። አልደግፍም። እኔ ትውልድ ግን መነካው ላለው በካህን ላይ፣ በመንግስት ላይ፣ በወንድም ላይ፣ በሀገር ላይ ተነስቶ ከሁሉም ጋር ተጣልቶ እንዴት ይሆናል? እናንተ እንደ ኢትዮጵያ ሕዝብ ለዚህ ሁሉ መፍትሄው ካህኑም ሆነ ሕዝቡ ወደ እግዚአብሔር መጮህ ነው። እንደ ሀገር የተዋረድንበት ዘመን፣ ከእግዚአብሔር የተጣላንበት ዘመን ቢሆን ይሄ ነው ወገኖቼ። ታስታውሳላችሁ አቡነ ኤርሚያስ ሰብስበው አልቅሱልን፣ ለኛ ጸልዩልን ያሉ ጊዜ ለካ ሌላ ምክር ሰጥተዋቸዋል፣ ከዚሁ ጋር የተያያዘ ማለት ነው። አትውጡ፣ ዓለም አትብላችሁ። መነኮሳቱ በደንብ በርቱ። አላስፈላጊ መውጣትን ተቃውሙ። ባንናገርም ጥቂቶቹ ደግሞ ሰረቁ ተብሎ ሲታሙ እንሰማለን።
ከዛማ እንደው ለዚህ አደራችሁ፣ እዚህ አደራችሁ። እናቶቻችንም እንደዚህ አሁን ብዙ እናቶቻችን በጣም በሚያስፈራ መልኩ ከተማዋን እየሞሏት ነው። ስለዚህ እኔ ዛሬ መልእክቴ ምንድነው? በዚህ በገዳም ላሉት ወንጌል ይሰበክላቸው። አንድ ሁለተኛ ኮሜዲያን እሸቱን እባክህ ወደ ጌታና ቶሎ ብለህ ወደ ጌታ ጉያ ግባ፣ አለበለዚያ አታመልጥም ከነዚህ ሰዎች። ለምን? በክርስቶስ ኢየሱስ ደም ስላልተሸፈንክ ማለት ነው። አንድ ሰው አመነ ሲባል ከግንዱ ተጣበቀ ማለት ነው። ከግንዱ ጋር ተገናኘ ማለት ነው። ስለዚህ ከግንዱ ጋር ከተገናኘ ደግሞ የግንዱ አካል ሆኗል ማለት ነው። አካል ሆኗል ማለት ነው። እንደዚህ ነው የሚሰራው የእግዚአብሔር ነገር ወገኖች። ስለዚህ እሱ ግንድ ነው፣ እኛ ቅርንጫፎች ነን። በግንዱ ላይ ያለ ቅርንጫፍ ከግንዱ የተነሳ ፍሬ ማፍራቱ አይቀርም። ቅርንጫፍ በራሱ ፍሬ ያፈራል። ከግንዱ የተነሳ ግን ፍሬ ያፈራል፣ ማፍራቱም አይቀርም። እኛም በማመናችን የተነሳ እምነታችን በስራ ይገለጣል። እምነት ያለ ስራ ሙት ነው። ግን ስራ መዳንን አያመጣም፣ መጽደቅን አያመጣም። ቅድሚያ የሚመጣው ማመን ነው። ዮሐንስ 15:5 ላይ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር በእርሱ ብዙ ፍሬ ያፈራል። ስለዚህ ፍሬ ለማፍራት ዋናው ምስጢሩ መንገዱ ከግንዱ ጋር መጣበቅ ብቻ ነው። የግንዱ አካል መሆን ብቻ ነው። ይሄ ነው ፍሬ እንድናፈራ የሚያደርገው። ፍሬ እንድታፈራ የሚያደርግ በእርሱ በማመን እንጂ በራስ ስራ በመስራት አይደለም። ብዙ ሰዎች በስራ ይዳናል ብሎ ያምናሉ። በተለይ ዛኛው ቤት ማለት ነው። በማመን መንፈሳዊ ፍሬ እናፈራለን፣ እንለወጣለን፣ ወደ ብርሃንና ወደሱ እውነት እንመጣለን። በእርሱ ጸጋና ኃይል ዕውቀትም በተግባር እንገለጣለን። በነገራችን ላይ ስራ ማለት እምነታችንን በተግባር መግለጽ እንጂ ቤተ ክርስቲያን ማሰራት፣ ዝክር መዘከር፣ የሆነ ነው የታቦት ማሰራት፣ ስዕል ማሳል፣ ድሃ ማብላት፣ አስራት መክፈል አያድንም፣ አያጸድቅም። ተራራ መውጣት፣ በጉድጓድ መሽሎክሎክ፣ ከላይ ወደ ውሃ ውስጥ መወርወር፣ ድንጋይ መሸከም በፍጹም ይሄ አያድንም፣ አያጸድቅም በፍጹም። ይልቁንም የጸደቀ ሰው በምንድን ነው የዳነ ሰው በምን ይገለጣል ካላችሁኝ፣ በመንፈስ ፍሬ ይገለጣል። ፍሬ እናፈራለን ማለት እኮ የመንፈስ ፍሬ እናፈራለን በመዳናችን ማለት እኮ ከግንዱ የተነሳ ምንድነው የመንፈስ ፍሬ ካላችሁኝ፣ ለውጥ በህይወታችን ውስጥ እናመጣለን። ምን? ፍቅር፣ ደስታ፣ ሰላም፣ የዋህነት፣ ቸርነት፣ ደግነት፣ ራስን መግዛት፣ ትዕግስት፣ እነዚህ ሁሉ የመንፈስ ፍሬ ናቸው ገላትያ 5:22 ላይ። ስለዚህ በጌታ ኢየሱስ ክርስቶስ አምኖ ግን አለመለወጥና ፍሬ ቢስ መሆን አይቻልም። ያመነ ሰው ፍሬ ያፈራል። ለምን? ከግንዱ የተነሳ ማመኑንም ፍሬ ካላፈራን አንደኛ ከግንዱ ተለያይተናል ማለት ነው። እንደውም እዚህ በዮሐንስ ወንጌል 15:6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ያቃጥሏቸዋል። መቼ? በክርስቶስ ኢየሱስ የማይኖር የማያምን። ስለዚህ ፍሬ ያላፈራ ሰው በፊቱንም አማኝ አይደለም ማለት ነው። ከግንዱ ጋር አልተጣበቀም ማለት ነው። ከግንዱ ጋር የተጣበቀ ግን ፍሬ ማፍራቱ አይቀርም። ያዕቆብ 2:14 ላይ የሚናገረው ደግሞ ወንድሞቼ ሆይ፣ ይሄ ምሳሌ ነው እንግዲህ፣ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ካለ በኋላ ምን ማለት ነው? ማመን በስራ መገለጥ አለበት ማለት ነው። ለሌሎች ቸርነትና ደግነት ማድረግ፣ ፍቅርን ማካፈል፣ የክርስቶስ ኢየሱስ ምሳሌ መሆን ማለት ነው። ክርስቶስን የሚያውቁ ሰዎች ናቸው እኮ ባህሪያቸው ተለውጠው ከክፋት ወደ ደግነት የሚመጡት። ያንን ከየትም አታመጣው። ስለዚህ ለሌሎች ቸርነትና ደግነት ማድረግ፣ ፍቅርን ማካፈል፣ የክርስቶስ ኢየሱስ ምሳሌን መከተል። ብዙ ሰዎች አማኝ ነን ይላሉ፣ ነገር ግን አሮጌ ማንነታቸው አልተቀየረም። እስካሁንም መስጠት አይወዱ፣ ማካፈል አይወዱ፣ ግን አምነናል ይላሉ። ለዚህ ክፋት ይዞ ምቀኝነት፣ ቅናት፣ ሐሜት፣ ዝሙት፣ ርኩሰት፣ ጥል፣ ክርክር፣ አድመኝነት፣ መግደል፣ ስካር፣ እነዚህ ደግሞ ምንድናቸው? አሮጌ ማንነት ምን ብትሉ የሥጋ ፍሬ። ገላትያ 5:20 ጀምሮ አንብቡት። ስለዚህ አማኝ ሆኖ ይቅርታ የማያደርግ ለድሆች የማያካፍል ቅን ያልሆነ አማኝ አይደለም። አማኝ አይደለም። የክርስቶስ ባህሪ አይደለም። አልዳንም ማለት ነው። ያዕቆብ 2:15 ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተም አንዱ በደህና ሂዱና ሳትሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ግን ምን ይጠቅማቸዋል?
አሁን የተያዘው ይሄ ነው። በቃ ሰው አማኝ ነኝ ይላል። ባህሪው ግን ያሮጌ ማንነት ነው። ባህሪው ግን የዓለም ነው። ክፋት ነው፣ ዘረኝነት ነው፣ ስስት ነው፣ ምቀኝነት ነው፣ ሐሜት ነው፣ ወሬ ነው። ከኛ የማይጠበቅ ነገር። ራስን ፈትሽ ወንድም ዓለም። መዳንም የሚታወቀው በምታመጣው ለውጥና በምታሳየው ባህሪ ነው፣ በምታፈራው ፍሬ ነው እንጂ የአንደበት ክርስትና ክርስቲያን ነኝ ብሎ ሰው ካልተቀየረ ምንም ዋጋ የለውም። ሰዎች ክርስቶስን በአንተ ውስጥ ማየት አለባቸው። የሆነ የሚማርክ የሚገለጥ የሚታይ ነገር መኖር አለበት ከኔና ከናንተ። አንዳንድ ሰዎች ምንም የጴንጤ ምልክት የላቸው። የጴንጤ ምልክት እኮ እናንተ ያስታውቃል። የክርስቶስ መሆን እኮ እንዴ ትህትና አለው እኮ፣ የዋህነት አለው እኮ፣ ደግነት አለው እኮ፣ ፍቅር አለው እኮ ኢየሱስ። የሆነ ነገር እንደማለት በምን እንወቅ? የክርስቶስ ተከታይ መሆንን በምን እንወቅ? ራሳችንን አገልጋይ ብለን ስለጠራን ፓስተር ነብይ ስለተባልክ አይደለም። የሆነ በተግባር መታየት ያለበት ነገር አለ። በምን እንለይሽ እህቴ? በምን እንለይሽ? ክርስቲያን መሆንሽ በምን ይታወቅ? ብዙዎቻችሁ እንደውም ትደብቃላችሁ። ክርስቲያን መሆናችሁ እንዳይታወቅ፣ ጴንጤ መሆናችሁ እንዳይታወቅ ተመሳስለው የሚኖሩ ሰዎች አሉ። ታውቁታላችሁ። ዘመድኩን የሚባል በጣም ኃይለኛ ኦርቶዶክሳዊ አለ። ሽንጡን ገትሮ ጧትና ማታ ቢከራከር። ትናንትና ግን ስሰማው ጆሮዬ ነው ያልኩት። ምን ብትሉኝ የጳጳሳቱን ጸያፍ ገመና አወጣለሁ እያለ ሃይማኖቱን እንዲተው ነው የተፈለገው። ከመንግስት መስሪያ ቤት የተበለጠ ሙስና ያለው ሀገረ ስብከት ነው። ሲኖዶስ አባላት የዚህ አቀነባባሪዎች ናቸው። ይሄ እኮ በጣም እኮ ይሰቀጥጣል። እናንተ እንደ ክርስቲያን ስታስቡት ሰው ምን ያህል ከአምላኩ እንደራቀ፣ ምን ያህል ሰላም እንደሌለው፣ ምን ያህል የሥጋ ነገር የዲያብሎስ ሥራ እንደተበተበው፣ ምን ያህል ሳያውቀው ርቆ ከእግዚአብሔር መንገድ እንደሄደ የምትረዱበት መንገድ ይሄ ነው የተገለጠው ነገር። እና እያለ ምን ይላል መሰላችሁ? እኔ እጅ ያለውን መረጃ ማግኘት አትችሉም እያለ ያስፈራራቸዋል። ምን አይነት መረጃ እንደሆነ አትጠይቁኝ። በራሳቸው ሰው እግዚአብሔር እያዋረዳቸው ነው፣ እያጋለጣቸው ነው። ያው የንብረትና የገንዘብ ጉዳይ ነው። ከየት ወዴት እያሸሹት እንደሆነ አላቅም። ይሄ የደረሰ ይላል፣ ይሄ የደረሰ ይላል። የሆነ ቦታ ግን የሆነ ነገር እየተደረገ ነው። አሁን የሆነ ነገር በዚህ ጊዜ በኦርቶዶክስ ውስጥ እየተደረገ ነው። ጳጳሳቱን ግራ ያጋባ ነገር እየተደረገ ነው። የምን ብትሉ የዘረኝነት፣ የንብረት፣ የሀብት ከእግዚአብሔር ሐሳብ ውጪ፣ ከእግዚአብሔር ማንነት ውጪ ስለ በጀት፣ ስለ ገቢና ወጪ፣ ስለ ህንጻዎች 129 ኩንታል ቡና የደረሰ ይላል። 140 ምናምን ኩንታል ለውዝና ሰሊጥ የደረሰ ይላል። የትምህርት ቤት ወራዊ ገቢ የደረሰ ምን አገባንኛ? የደረሰ ጌታ ሊመጣ ቀርቧል እንጂ የምጽአቱ ነጋሪ አዋጅ እየታወጀ እኮ ነው። አረ ምን አይነት ወሬ ነው የምታወሩት? እስከዛሬ ለቤተ ክርስቲያን ክብር ብዬ የያዝኩት ምስጢር አፈነዳለሁ እያለ ነው። ብዙ ጸያፍ በጳጳሳቱ የተሰራውን ጉድ አወጣለሁ እያለ ነው። ሱዳን ድረስ ሄዳችሁ እንትን እንደ ቫያግራ ነገር ውይ፣ አረ ጆሮ ለጆሮ ይከብዳል። ሱዳን ድረስ ሄዳችሁ እንደ ቫያግራ አይነት ነገር እንደዚህ የሚያደርግ ነገር አሰርታችኋል ይላቸዋል። የሰው ልጅ እንዴት ሱዳን ድረስ ሄዶ ብልት የሚያቆም መድኃኒት እሱ ይቀር ብቻ። አሁን ወደ ሌላው እንዳበድንማ አንቀር። ስለዚህ የእርሱ ያልሆነ ነገር ሁሉ ከላያችን ላይ ይቆረጥ፣ የእርሱ የሆነው ደግሞ በእኛ ላይ ይብዛል። ቁጥር 17 ደግሞ እንደዚህ ይላል፣ እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። በቃ ይሄ ነው ትምህርቱ፣ ይሄ ነው። ይህ ማለት ምን ማለት ነው? እምነት በስራ ካልተገለጠ እምነት የሞተ ነው ማለት ነው። ፍሬ አላፈራህም ማለት ነው። ይህ ማለት ደግሞ ፍሬ አላፈራኸው መቼ ነው? ከግንዱ ስትለይ ነው። ተለይተሃል፣ ከግንዱ አልተጣበቅም ማለት ነው እንጂ ስራ በመስራት መዳን አለ ማለት አይደለም። መዳናችንን የሚያስቀጥለው ስራ መስራታችን አይደለም። በክርስቶስ በማመን ወዲያውኑ ድነናል። ወዲያውኑ አምነህ ትሰራለህ እንጂ ለመዳን አትሰራም። እምነትህ ነው እንድትሰራ የሚያደርግህ። እምነት ሳይኖር የፈለገ ብትደክም ብትሰራ መዳን የለም። መዳን በጸጋው ነው፣ በነፃ ያለምንም ስራ ከኛ ምንም ሳናዋጣ። ይሄ በጣም ኮንፊውዝድ የሆኑ ሰዎች አሉ። ክሊር ማድረግ ያስፈልጋል። ከነ ኃጢአታችን ከነ በደላችን በእርሱም በማመናችን ብቻ ነው የዳን ነው። ገላትያ 5:6 ላይ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ይላል።
ዕብራውያን 11:31 ደግሞ የጋለሞታዊቱ ረዓብ ስሙ በእምነት ነው የጸደቀችው እሷ በስራ አይደለም እነግራችኋለሁ። ጋለሞታዊቱ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም ይላል። ረዓብ የዳነችው በእምነት ነው። እንዴት ብትሉኝ ቁጥር 33 ላይ እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅንም አደረጉ፣ የተሰጠውን የተስፋ ቃል አገኙ። ይቺ ጋለሞታዊቱ ረዓብ እኮ አስቀድማ ሰዎቹን ከመሸሸጓ በፊት በእግዚአብሔር አምናለች። የሚመጣውንም ስለምታውቅ እምነቷ ደግሞ እግዚአብሔር ለእስራኤላውያን ያደረገውን ሰምታ አምናለች። ኢያሱ 2:9 ላይ ሰዎቹን እንዲህ አለቻቸው፣ የሸሸገቻቸውን ሰዎች ገና እኮ ሳታስመልጥ ነው እምነቷን የገለጸችው እቺ ሴት። ምን አለቻቸው? እግዚአብሔር በምድሪቱ እንደሰጣችሁ እናንተንም መፍራት በላያችን ላይ እንደወደቀ በምድሪቱም የሚኖሩት ሁሉ ከፊታችሁ እንደቀለጡ አወቅኩ አለች። ኦሬዲ አውቃለች። ከዚያም እግዚአብሔር የኤርትራን ባህር ከፍሎ እንዳሻገራችሁ ሰምተናል ካለች በኋላ በቁጥር 11 ደግሞ ይህንንም ነገር ሰምተን ልባችን ቀለጠ፣ አምላካችሁም እግዚአብሔር በላይ በሰማይ በታች በምድር እርሱ አምላክ ነውና ከናንተ የተነሳ ከዚያ ወዲያ ለማንም ነፍስ አልቀረለትም ማለት። ይህን ሰምታ ኦሬዲ ድናለች፣ ኦሬዲ አምናለች። እምነቷን ነው በተግባር የገለጸችው። በምን ገለጸች? እነዚህን ሰዎች በመሸሸግ። ስለዚህ ይቺ ሴት ዳነች። በዚህ መሰረት ይቺ ሴት ስራ የሰራችው ከእምነቷ የተነሳ እንጂ ለመዳን አልነበረም። ይሄን ስራ የሰራችው የዳነ ሰው በስራ ይገለጣል። ድኛለሁ ክርስቶስን ተቀብያለሁ እያለ የእግዚአብሔርን ስራ የማይሰራ ፍሬ የማያፈራ ግን አልዳንም ማለት ነው። ሌላው ማንሳት የምፈልገው በዚህ በደቡብ አፍሪካ የኢትዮጵያውያን ሰቆቃ ቀጥሏል። አንድ ሰሞን በጣም ትኩረት ሰጥተን አወራንበት፣ ተናገርንበት። አሁን ግን የበለጠ ደግሞ ተባብሷል። እነዚህ ደቡብ አፍሪካውያን በፍጹም ብለዋል። መግደል ነው፣ ሱቅ ማቃጠል ነው፣ ብዙ ነገር መከራ ውስጥ ነው ያለው የኢትዮጵያ ሕዝብ። የኢትዮጵያ እዛ ደቡብ። እኔ አሁንም ጥያቄ ደቡብ ያሉ ኢትዮጵያውያን በብዛት ከደቡብ ናቸው። እንደገና ደግሞ በብዛት ክርስቲያኖች ናቸው፣ ጴንጤዎች ናቸው። ስለዚህ መለስ ብሎ ያንን ዘመን ማሰብ ነው። መለስ ብሎ ከጌታ ጋር የነበረን ሪሌሽንሺፕ ማሰብ ነው። ልክ እንደማንም በውሸት ዶክመንት፣ በውሸት መረጃ፣ በውሸት ደቡብ አፍሪካ ውስጥ በንግዱም በምኑም እንደማንም ሆናችሁ ስትኖሩ ኖራችኋል። እንደማንም ሆናችሁ ስትኖሩ ቆይታችኋል። የሀገሬውን ህዝብ ወንጌል አልሰበካችሁትም። እናንተ ራሳችሁ በፍቅር አልኖራችሁ። አሁን ማያይዘው ቪዲዮ ምንድነው ካላችሁኝ፣ በዚህ በሃዲያ ስሙኝ፣ በሃዲያ ያሉ ቅዱሳን እየጸለዩ ነው። የትም ቦታ ይጸለያል። ስለ ደቡብ አፍሪካ ምን ብርቅ አለው? በሰው ምድር አክብሯችሁ ነበር፣ በሰው ምድር ባለጠጋ አርጓችሁ ነበር፣ በሰው ምድር ሞገስ ሰጥቷችሁ ነበር፣ ከፍ አርጓችሁ ነበር። በሰው ምድር አክብሯችሁ ነበር፣ በሰው ምድር አክብሯችሁ ነበር፣ በሰው ምድር ባለጠጋ አድርጓችሁ ነበር። በሰው ምድር ሄዶ ይሄን መሰለ ፎቅ እንድሰራ እግዚአብሔር እድል ሰጥቶ ነበር። በሰው ምድር ሞገስ ሰጥቷችሁ ነበር። በሰው ምድር ከፍ አድርጓችሁ ነበር። በሰው ምድር ትወጣላችሁ፣ ትገባላችሁ። አንዳንዶቻችሁ በሰው ምድር መሬት ገዝታችሁ ህንጻ ሰርታችኋል። አክብሯችሁ ነበር። አሁን ግን በሰው ምድር ሬሳችሁን በአደባባይ አይበቃም ሆይ ሆሳና አይበቃሽም። ይህ አደባባይ ስንት ሬሳ ተቀበለ። በጣም ወዳጄ የሆኑ እናት የነገሩኝን ልንገራችሁ። ምን በሉኝ? እዛ ደቡብ አፍሪካ ውስጥ ወንድምና ወንድም አብረው ይኖራሉ። ወንድምየው ነጋዴ ነው፣ ያኛው ረዳት ነው፣ አንዱ ትንሹ ማለት ነው። አሁን በዚህ ሁሉ መሃል ወንድምየው ያው እዛ ሀገር ልክ እንደ ኢትዮጵያ ቁብ አለ፣ ድር አለ፣ ማከማቸት አለ፣ ብዙ ነገር አለ። ጉዳያቸው በሙሉ ገንዘብ ላይ ነው። መቼም ገንዘብ ያስፈልጋል፣ ምንም ጥያቄ የለውም። እኔ በዚህ አልከራከርም። ያ ወንድምየው እቁብ ተቀብሎ ቤት ውስጥ ሲገባ በጣም እውነተኛ ታሪክ ነው የምነግራችሁ። ዘራፊ መጣበት እቁብ ይዞ ሲገባ ማታ ደቡብ አፍሪካ። አሁን ሰውየው ሽጉጥ አለው። ዘራፊዎቹ 3 ናቸው። ተከታትለው ገቡ። ቤት እንደገቡ አላወቀም። ገቡ። ከገቡ በኋላ በሽጉጡ መጀመሪያ የገባውን ተኩሶ ገደለው። ዘራፊዎቹን አንዱን ገደለው። 2ቱ ሮጠው አመለጡ። ከዛ በኋላ ፖሊስ መጣ። ያ የገደለው ሰው ያ ማስኩ ሲወልቅ ማቢውን ጥሩ ነው የገዛ ወንድሙ አብሮት የሚኖረው። አሎ ስሙኝ ባካችሁ፣
አብሮት የሚኖረው ወንድሙን ከዛ ለቤተሰቦቹ ተደወለ። የገዛ ወንድሙን ሊዘርፈው ሲል ማን ነው ገዳይ? ወንድምየው። ቤተሰቦቹ ምን አሉ? ኖ እኛን ቀብርም እዛው ቀበሩ እንደምታረጉ አርቆ ሬሳን እንኳን አንቀበልም አሉ። ይሄ ሀገር ታሪክ ነው። ፀሐይ የሞቀው ሀገር ያወቀው። ይሄን ተሸክመ ደግሞ ንስሐ ግቡ። በሐሰት ሰነድ የሰራችሁ ገንዘብ ያከማቻችሁ የነገዳችሁ የገነባችሁ ያስገነባችሁ ሁሉ ዛሬ የምድር ነገር የምድር ነውና ወደ ሰማዩ ዞር በሉ፣ የጣላችሁትን መጽሐፍ ቅዱስ አንሱላል። እኔ እህታዊ ምክሬ ነው። የተቀበለ ይድናል። ኢየሱስ ያድናል። መፍትሄው ኢየሱስ ነው። እንደዚህ ያለሰ ደግሞ ይቆረጣል ይላል። ተቆርጦ ደግሞ ለማገዶ ይሆናል ይላል። ስለዚህ ተቆርጦ ለማገዶ የሚሆነው አስቀድሞም አልዳነም አላመነም ማለት ነው። አላመነም። ከግንዱ የተጣበቀ ቅርንጫፍ ፍሬ ማፍራቱ የሚጠበቅ ነው። የመንፈስ ፍሬ ደግሞ በእኛ ላይ ካልታየ አልዳንም ማለት ነው። ክርስቶስን አምኖ ክርስቶስን ተከትሎ በህይወታችን ውስጥ ለውጥ ማናመጣ ከሆነ መዳናችንን መመርመር አለብን። ኢየሱስ ያድናል። የዛሬው ዋና መልእክቴ ይሄ ነው። በገዳማት የተቆሰቆሰው በኮሜዲያን እሸቱ በኩል የተቆሰቆሰው ነገር በጣም ስር እየሰደደ ነው ያለውና በጣም ሲሪየስ እየሆነ ነው ያለውና እሱን እንደ ትኩረት ሰጣችሁ ስትመለከቱት እኔ እንደቃኘሁት ያው ከዘመኑ ከጊዜው ጋር የእግዚአብሔር እጅ አለበት። እግዚአብሔር እንዴት አድርጎ ሰዎችን እንደሚደርስ አናቅም። አሁን ይሄ ወደ ገዳም ውስጥ እግዚአብሔር ይሄንን ኮሜዲያን እሸቱ ተጠቅሞ የሆነ ነገር ቆስቁሷል። የሆነ ሳት ተነስቷል። እነዚህ ሰዎች ከጨለማ የሚያወጣ ማለት ነው። እነዚህ ሰዎች የሚያጋልጥ ማለት ነው። ስለዚህ ያ የገዳም ህይወት እኔና እናንተ እስከዛሬ እንደተነገረን እስከዛሬ እንደሰማነው አይደለም። በራሳቸው በመነኮሳቱ አንደበት ሰምተን ማናቀውን ረረረረ ምንለው ነገር እየተገለጠ ነው። ለምን? የመጨረሻው ዘመን ስለደረሰ ለነዚህ መነኮሳቶች እግዚአብሔር የመዳን እድል እየሰጠ ነው ብዬ አምናለሁ። እኔ የገንዘብ ፍቅር የትገባውን ገዳም ውስጥ ገብቷል። አርፈው የተቀመጡትን ምናምን እየበሉ ያሉትን እዛ ውስጥ ገብቶ በገንዘብ እያባላ ያለ ነገር አሁን ወደ አደባባይ ወደ ብርሃን እየወጣ ነው። ይሄ ደግሞ እኔ ለመዳኛቸው ነው ብዬ አምናለሁ። ደንተን እንደ ቀፎ እንደተነካ ንብ እኮ ወጡ። አንቃ ይተማላ ብርኗ ብር ገዳም ገባ ጉድ አረጋቸው ነው የምላችሁ። አሁን በግልጽ ነው የተገለጠው ነገር። ኮሜዲያን እሸቱ ለገዳማት ገቢ ማሰባሰቢያ ብሎ መነኮሳቱን እያሯሯጠ ድራማ ከሰራ በኋላ የዋልድባ ገዳም ታምሳለች። አሁን እረፍት አልባ ሆናለች። ቀድሞውንም ለገዳማት ገቢ ማሰባሰቢያ የሚለው ሐሳብ ያለምኛ ነው። አረ ያለምኛ ነው። ታስታውሱ እንደሆነ የሆነች ልጅ ደግሞ ገቢ ለገዳም እንዴት ታሰባስባለች? እሷ ጻድቅ አይደለችም ኃጢአተኛ ነች ብሎ ከፍ ዝቅ አርጓት ሞራሏን አንክቷት ነክቷት ምታለቅስ ልጅ ነበረች። አሁን በእሸቱ ላይ ባሰ። እነዚህ ሰዎች መስቀል እየዘቀዘቁ መቋሚያ ምንድነው መቁጠሪያቸውን እየጠበጠቡ ሊገሉ ነው። ማምለጫው ኢየሱስ ክርስቶስ ብቻ ነው። እሸቱንም ይዘው ትሞታል። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት እኔ እንደው በቅድስት ቤተክርስቲያን ፊት ለፊት ቆመን ነው ቁጭ ብለን የምንነጋገረው። ያወርደው ይሄንን ቪዲዮ ቢያስተካክልን ማስተባበያ ይሰጥበት ይቅርታ ቢጠይቅ እሸቱ ቶሎ ብለ ወደ ጌታ ጉያ ግባ ያጠፉሃል። ማምለጫው ኢየሱስ ክርስቶስ ብቻ ነው። ራስህን አድን። አንተና ያቺ ዋናው ተዋናይ እማሆይ ነቃ ያለች ነች። ደግሞ እና ጠምደው ይዘዋቸዋል። ሁለቱንም እንገላለን ብለዋል። ስሙኝ፣ አገሬ እኮ ለሰው ብቻ አይደለም። ቪዲዮ አያይዛለሁ ደግሞ ለውሻም ከፍታለች። የሆነ ቦታ ውሻ የሆነ ልጅ ነክሶ ገደለ ይበሉ። አሁን ህፃናት እያዩ አንዱ ውሻ አንዱን ሲሰቀል እያዩ የመንደሩን ውሻ አሰልፈው በስቅላት። አረ በኢየሱስ ስም የኢትዮጵያ ጭካኔ በእንስሳ ላይ በሰው ላይ ምን አለ በሌላ መንገድ ብገሏቸው። በብዙ ነገር እኮ ከሰው ልጅ ባህሪ የውሻ ባህሪ በጣም እየበለጠን መጥቷል። ያንን የረባ ያልበላ ውሻ አሰልፈው አገሬ እኮ ለሰው ልጅ ብቻ አይደለም የከፋችው ለውሾቹም ከፍታለች። ይሄው ድሃው ያለቅሳል። የድሃው ጓደኛ ታማኝ ወዳጅ እኮ ውሻ ነው በዚህ ዘመን።
ውሻዬን ከልጆቼ የበለጠውን ያሳደግኩትን ያሰርኩትን አስከትቤያለሁ እያልኩ እየለፈለፍኩ አውጥቶ ገደሉብኝ። ምን አይነት ጭካኔ ነው የምታሳዩን? ውሻ እያንጠለጠሉ መግደል፣ ሌላ የመግደያ ዘዴ የለም? እንደው መገደልም ካለባቸው ምን አይነት ዘመን ነው ይሄ? ምን አይነት ዘመን ነው ሀገሬ ውስጥ እየሆነ ያለው? በኢየሱስ ስም በየቀኑ አሁን እንትን ሚዲያ ላይ ናቸው። መነኮሳቱም ስራ ፈተዋል። በጣም የሚያሳዝነው ነገር ደግሞ አስታራቂው መሃል ላይ ከእሸቱ ጋር ደግሞ እሸቱ በወዲያ በኩል እግረኛው ሚዲያ በወዲህ በኩል ነገሩ እኮ የተዛባን። አስታራቂው እግረኛው ሚዲያን ብሶታቸው የሚሰማ የታሉ? ጳጳሳቱ የታሉ? የሰበካ ጉባኤው የታሉ? የታሉ? ገዳም እንደዚህ ሲታመስ የገዳሙ እውነተኛ ገጽታ እየተገለጠ ነው። በገዳም ውስጥ ይሄ ይሆናል ብሎ ማን ያምናል? እናንተ በዘር ተከፋፍለዋል፣ በጥቅም ተከፋፍለዋል። ገዳሙ ጋር ከመድረሱ በፊት እነዚህ ቢጫ ለባሾች አሁን መንገድ ላይ በስተዋል። ደግሞ ቀመሷቸው እኮ እናንተ። ሩቅ መንገድ ወጥተዋሉ። ቀደም ብለው ወጥተው ወደ ገዳሙ የሚመጣውን እዛው ያስቀራሉ አሉ። የመናን ሲመጡ እስከ በረሃ እየሄዱ ነው። ይኸው ያመጣችሁት ገንዘብ ካለ ወደኛ እንዳይመጡ ወደ ቤተክርስቲያን እንዳይመጡና እንዳንካፈል በየበረሃው እየሄዱ ያው ቅሚያ ማለት ነው ይቀበሉታል። ስማ የሰዎች እንዴት ያለ ጠላት አደረባቸው እያለን እንገረማለን። አሁን ጥተው ከቤታችን የሰጠን ይበቃ የለም። አሁን እነሱ ወስደው ይሄን አብዝተው ወስደው ምን ሊያርጉ? ኃጢአት ብዛት ነው እንጂ ገዳም ውስጥ ምንም ይመጣ ነገር የለም ማለት። ዶሮስ ገዳም አሁን መጠጥ መግባት አለበት፣ ቢራ ገንዘብ መግባት አለበት፣ ምግብ መግባት አለበት። ምን አስለመዷችሁና ነው ከእንደዚህ አይነት ከህይወታችሁ ውጪ የሆነ ነገር ገዳም ውስጥ እየተሰራ ያለው? ጌታ ሆይ ድረስልን። በገዳም ውስጥ ምንም አይነት የኢየሱስ ክርስቶስ ስሙም ሽታውም የለም። ስሙም አልኳችሁ እኮ ሱባኤ በመግባታችን ሰዓት ይሄው አሁን በዚህ ጉዳይ የተነሳ ከተማ ለከተማ መዞር ሆናል። አይ መግቢያው ነው እንዲከም ሰው መግቢያችን ነው። ግድ ሆኖብን በጭንቅ ነው የመጣ ነው ወደዚህ። ይሄ ምንድነው? የህዝብ ጩኸት ነው እንጂ እንታው በተቻለ ዝም ብንለው እንችላለን እኮ እኛ በነፍስ አንጎዳም አንሆን እንጂ በነፍስ በስጋ ነው የምንጎዳው። እና በትክክል ነው በጥቅም ነው በገንዘብ ነው ሁሉ ጭቅጭቅ ሁሉ ንትርክ የመጣው እንጂ ሽፋኑ ምንድነው? ሃይማኖት ነው። አሎ ይሄ በጣም አሳሳቢ ነገር ነው። በአንድ በኩል ግን እግዚአብሔር በስራ ላይ ነው። ሊያጋልጥ ነው፣ ሊያጠራ ነው። እነዚህ ሰዎች ወደ ጌታ መምጣት አለባቸው። አለበለዚያ ስንት ትውልድ እንደጨረሱ አስቡት። የሚገርመው ነገር ግን ማንንም ትደፋለ፣ ማንንም ትቀስፋለ። በክርስቶስ ኢየሱስ ደም የተሸፈነውን እኛን ግን ማንም አይነካንም። ሃሌሉያ! ማንም በራሳቸው አንደበት ሰሙታላችሁ። ሁሉ የመጣው በገንዘብ የተነሳ ነው። መናፍቃን ናቸው ብለው ነው የገደሏቸው። እዛ ውስጥ አንዱ መነኩሴ አባት ገለዋቸው አደብድበው እንደገደሏቸው። እሳቸውን አይደለም ሞቱት። ይሄ ግልጽ ነገር ነው። እሳቸውም የሚመሰክሩት ጉዳይ ነው እኮ ወስደዋቸው አይደለም ሞተዋል ነው ያሉት እነሳቸው። ግን በዛን ሰዓት ተደብድበው አይተናል። እንግዲህ ተደብድበው በቃ ተሸክሟቸው ነው ያየነው። ተሸክሟቸው በቃ እዛ እያየን አልገደሏቸውም ማለት እንዴት እንበለው? ህሊናችን እኮ ማሳመን እኮ ያቅተናል እኮ። ባይደበደቡ ኖሮ እኛ አባት ይቆዩልናል ብለን እናስባለን እኮ አባት ናቸውና። ግን ተደብድበው እያቃሰቱ ነው የመጡት ተሸክሟቸው። እኛንም ተሸክመው ነው ወደዚህ ወሰዱ። ያው ሲናገሩ ሲደበድባቸው እግራቸውን አቆሳስላቸው ነበር እየደበደቡ መናፍቅ እያሉ እሳቸው ደግሞ እኔ መናፍቅ አይደለሁም፣ መናፍቅ እናንተ እንደሆናችሁ እንጂ እኔ መናፍቅ አይደለሁም፣ ተዋህዶ ቤተክርስቲያን ማምነው ሰው ነኝ፣ መናፍቅ አይደለሁም እያሉ ይናገር ነበር። ይደበድባቸው ነበር። በመጨረሻ ልብ የሚያሞቅ ነገር ልንገራችሁ። በአሜሪካን ሀገር በቴክሳስ ግዛት በህዝብ ትምህርት ቤቶች ውስጥ የመጽሐፍ ቅዱስ ጥቅስ እንዲያነቡ ሊደረግ ነው። ይሄው ልብ ያሞቃል። እንደ ሀገር በረከት የሚያመጣው ሰላም የሚያመጣው ፍቅር የሚያመጣው የእግዚአብሔር ቃል ብቻ ነው። ትራምፕ ደግሞ ይሄው የሚሰሩትን ይው አሜሪካ ከተባረከችው በላይ እንድትባረክ በህዝብ ትምህርት ቤቶች ጥቅስ እንዲያነቡ ይደረጋል። እንዲሁም ደግሞ የተለያዩ የመጽሐፍ ቅዱስ ታሪኮች እንደ ኖህ፣ እንደ ሙሴ፣ እንደ ዳዊት፣ እንደ ዮሴፍ ያለ ታሪክ በመጽሐፍ እየታተመ እንዲቀርብና እንዲያነቡ ልጆች ተብሏል። ይሄ እኮ ትልቅ የሚያስብል ነው። Millions of public school students in Texas will soon be required to read Bible passages along with classic works of literature and historic documents like the Declaration of Independence. The new reading list approved by the Texas State Board of Education is set to begin in 2030 and also includes Bible stories and picture books like Noah's Ark. ትውልድ የሚፈወስበትን ማሰባቸው ራሱ እንደገና ደግሞ ዘጸአት አዳምና ሔዋን እንደዚህ አይነት ነገሮች በቃ
ትውልድ ውስጥ እንዲቀረጹ ሊያደርጉ ነው። ደግሞ በሃይ ስኩል በከፍተኛ ደረጃ ትምህርት ቤቶች ደግሞ 10ቱ ትእዛዝ እንዲለጠፉ በቦርድ ላይ እንዲለጠፉ በትምህርት ቤቶች ይደረጋል ብለዋል። እግዚአብሔር ይመስገን። እናንተ God bless America። እግዚአብሔር የተባረከ ይሁን። እንዲህ አይነት ነገር ስትሰሙ ልባችሁ አይሞቅም? ተስፋ አታገኙ? የኛ ሀገር ዜና ግን የሚሰማው ሁሉ ልብን የሚያወርድ፣ የሚያሳዝን፣ የሚያስለቅስ፣ የሚያስፈራ፣ የሚያስጨንቅ ኢትዮጵያ እንደ ሀገር ከእግዚአብሔር ተለይታ እየራቀች ነው። ይሄ ምንም ጥያቄ ማያስፈልገውም። አሁን ግን እግዚአብሔር እያነቃነቀ ነው። በተለይ ኦርቶዶክስን እያነቃነቀ ነው። ቶሎ ብላችሁ ወደ ክርስቶስ ኢየሱስ ጉያ ግቡ። ይሄ የሃይማኖት ጉዳይ አይደለም። ሃይማኖት አያድንም። የሚያድነው በክርስቶስ ኢየሱስ በማመን ብቻ ነው። ይሄ የኔ ምክሬ ነው። ጌታ የተባረከ ይሁን። መልእክቴን ጨርሻለሁ። ተባረኩልኝ። እባካችሁ ሼርና ሰብስክራይብ አድርጉልኝ። ጌታ ይረዳናል። ኢየሱስ ይመጣል። ተባረኩ። መልካም ዊኬንድ ይሁንላችሁ። ሻሎም ሻሎም። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።